ማምናለሁ ማለት ነው። የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ ማለት እኛ የእግዚአብሔር ልጅ ያ ኢየሱስ ክርስቶስ ራሱ ፈጣሪ የሆነው የእግዚአብሔር ባህሪ የሆነው ከአብ የተወለደ ልጁ ነው የምንለው። እንዴ አብ ይወልዳል እንዴ? ከአብ የተወለደ የእግዚአብሔር ልጅ ተባለ እኮ ስጋን የለበሰ። ምን ማለት ነው? ከአብ የተወለደ ማለት የሰው ልጅ ይባላል። ከአብ የተወለደ ማለት ምን ማለት ነው? የሰው ልጅ ራሱን እኮ ከአብ የተወለደ ስትል ምን ማለት ፈልጌ ነው? እሱን ለአንተ ለመግለጽ ነው። ልጄ ነው ካለስ እግዚአብሔር ምን ማለት ነው? ከአብ የተወለደ ሲባል አብ ይወልዳል እንዴ? ጾታ አለው? እሱን አንተ ተረዳው። እሱን እንዴት እግዚአብሔር ልጁ አረገው? እንዴት ነው የወለደው? እንዴት ነው የወለደው? እሱን እኔ አሁን እንዲህ ያልክ ሰውን አታደነጋገር። አሁን ግን አንተ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ታምናለህ? ያለ ልጅ ነው ብለህ ታምናለህ? አዳም የእግዚአብሔር ልጅ በሆነበት መልኩ ከሆነ ችግር የለብኝም። ኦኬ እኛ አንተ አዳም ልጁ ነው ብለህ ታምናለህ? ባይብል ላይ አዎ ልጁ ተብሏል። ኦኬ ባይብል ላይ፣ በቁርአን ግን አላለም። አዎ በቁርአን ስላላለ ግን በባይብል ካለ ታምናለህ? ከባይብል አንፃር አዎ አዳም የእግዚአብሔር ልጅ ተብሏል እልሃለሁ። ኦኬ ጎበዝ። ባይብልን እያመንክ ነው ማለት ነው። ባይብልን አትቀበልም፣ እንትን እየተበረዘ ነው ምን እያልክ ምናምን እንትን ትላለህ። ግን እኛን ለማሳመን ስትል ለኛ ለማብራራት ስትል ግን ችግር የለውም አምናለሁ ማለት ነው። የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ ማለት እኛ የእግዚአብሔር ልጅ ያ ኢየሱስ ክርስቶስ ራሱ ፈጣሪ የሆነው የእግዚአብሔር ባህሪ የሆነው ከአብ የተወለደ ልጁ ነው የምንለው። እንዴ አብ ይወልዳል እንዴ? ከአብ የተወለደ የእግዚአብሔር ልጅ ተባለ እኮ ስጋን የለበሰ። ምን ማለት ነው? ከአብ የተወለደ ማለት የሰው ልጅ ይባላል። ከአብ የተወለደ ማለት ምን ማለት ነው? የሰው ልጅ ራሱን እኮ ከአብ የተወለደ ስትል ምን ማለት ፈልጌ ነው? እሱን ለአንተ ለመግለጽ ነው። ልጄ ነው ካለስ እግዚአብሔር ምን ማለት ነው? ከአብ የተወለደ ሲባል አብ ይወልዳል እንዴ? ጾታ አለው? እሱን አንተ ተረዳው። እሱን እንዴት እግዚአብሔር ልጁ አረገው? እንዴት ነው የወለደው? እሱን እኔ አሁን እንዲህ ያልክ ሰውን አታደነጋገር። አሁን ግን መጽሐፍ ቅዱስ የእግዚአብሔር ልጅ ነው ይላል። አብ ወላጅ ነው ስትል ምን ማለት ነው? እንደ ሰው እንዳንተ ይሄ እናትና አባት እንደሚወልድ አይደለም። እሱን ተረዳ። እንዴት ነው የወለደው? እንዴት ነው? እኔ እንደዛ አላልኩም። እንዴት ነው? ኦኬ በመንፈስ ቅዱስ ወለደ። በመንፈስ ቅዱስ አማካኝነት ነው የወለደው። መንፈስ ቅዱስ በድንግል ማርያም በኩል አድርጎ ኢየሱስ ክርስቶስ ተወለደ። ይሄን መጽሐፍ ቅዱስ ግልጽ አድርጎ ይናገራል። ማለት በመንፈስ ቅዱስ አማካኝነት አልገባኝም። ልንገርህ፣ ያው እዚህ ጋር አለ የእግዚአብሔር ኃይል መንፈስ ቅዱስ ይጸልይልሻል ይላል በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 2 ላይ አካባቢ እንደዛ አካባቢ ይላል። ግን ይሄ እንደ ሰው ይወልዳል እንደ ሰው እንዲህ ይሆናል ምናምን አላልንም እኛ። አንተ ማርያም ኢየሱስን ያረገዘችው ከማን ነው? ከእግዚአብሔር መንፈስ ነው ያረገዘችው። እንዴ በቁርአንም እኮ ኢየሱስ ክርስቶስ የአላህ ቃልና የአላህ መንፈስ ነው ይላል። ምንድነው? እግዚአብሔር መንፈስ ከመንፈስ ቅዱስ ካረገዘች ኢየሱስ የአብ ልጅ ሳይሆን የመንፈስ ቅዱስ ነው መሆን ያለበት። የእግዚአብሔር ልጅ ተብሎ ነው የተጠራው። አባት ይሄንን አታደነጋገር። ያረገዘችው ከመንፈስ ቅዱስ ከሆነ ያረገዘችው ለመንፈስ ቅዱስ ከሆነ እንዴት ነው የአብ የሚሆነው? አባት እሱን አንተ የእግዚአብሔርን ፕሮግራም አንተ አታውቅም። በሰው አይምሮ የማይነገሩ የማይታሰቡ የእግዚአብሔርን ባህሪያቶችን ማርያም ያረገዘችው ከመንፈስ ቅዱስ ነው አልከኝ አላልከኝም? የእግዚአብሔር ቃል አለ። ይሄንን አመንኩ። አንተ ምን ልትለኝ? ማርያም ያረገዘችው ለመንፈስ ቅዱስ ነው አላልከኝም? በእግዚአብሔር መንፈስ ይጸልይልሻል እኮ። ማርያም ያረገዘችው ከመንፈስ ቅዱስ ነው አላልከኝም? አላልኩም። ካፌ አልወጣኝም። የእግዚአብሔር መንፈስ ይጸልይልሻል ነው። አላሁ አክበር። ተመልሶ ሂዶታል። አላልኩም። አትዋሽኝ። ወላሂ ብለኝ ነበር። እኔ ላሳይህ፣ በቃ እኔ ላሳይህ። ከመንፈስ ቅዱስ እንደተጸነሰች ላሳይህ። ኦኬ ቀላውጣልህ ማቴዎስ ላይ። ኦኬ አውጣ። ማቴዎስ ላውጣልህ። ሉቃስ ላይ ነው። ሰው እንዴት ከአምላክ ይጸንሳል? ኤቢ ሰላም ነው። እንዴት ነው? ኦኬ አይሰማም። ሰው እንዴት ከአምላክ ይጸንሳል? እንዴ አላህ ራሱ እኮ ነፃነት ይፈልጋል እንጂ እኮ ልጅ በቃ ጥቅሱ ያዘው ከአምላክ ሰው እንደሚያስጸንስ ነው። ተመልከት እንደማያወጣ ነው ከመንፈስ ማቴዎስ ወንጌል
ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን ይላል? የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ከማን ነው የጸነሰችው? ከአምላክ። መንፈስ ቅዱስ ነው። አሚዮ ተነሳ። ሰው ከአምላክ ጸነሰ የሚል መጽሐፍ ምን አጃኢብ ዱንያ ወላሂ ላዚ ያ አንብበው። እሺ አነበብኩኝ፣ አውቄያለሁ። ከመንፈስ ቅዱስ ጸንሳ ተገኘች። አላሁ አክበር፣ አላሁ አክበር፣ የሽዋ አክበር። ኦኬ ከመንፈስ ቅዱስ ከጸነሰች አላሁ አክበር ማለት እኮ በአንተ አፍ አይደለም የተጀመረው። እቺ መልስልኝና ያው አላሁ አክበር መጽሐፍ ቅዱስ ላይም አለ። ኦኬ ከመንፈስ ቅዱስ ከጸነሰች ማርያም ልጁ መሆን ያለበት የመንፈስ ቅዱስ ነው ወይስ የአብ ነው? አብ ያለ ልጁ የማን ነው? ያጸነሰው ሌላ፣ አባት የሚሆነው ሌላ ነው። ፍትህ ለመንፈስ ቅዱስ። አባት መባል ያለበት መንፈስ ቅዱስ ነበር፣ ምክንያቱም ከመንፈስ ቅዱስ ነው የጸነሰችው ማርያም። ነገር ግን ለአብ አባትነቱን ሰጣችሁት። ለምን? እኛ ሙስሊሞች ፍትህ ለመንፈስ ቅዱስ እንላለን። አባት መባል ያለበት ማን ነው? መንፈስ ቅዱስ ነው። ኢየሱስ ኢብኑ መንፈስ ቅዱስ አለቀ። የአብ ልጅ ሳይሆን የመንፈስ ቅዱስ ልጅ ነው መባል አለበት። አይደለም አንተ አከፋፍለውም። ከፋፍለን አይደለም። ከማን ነው የጸነሰችው ማርያም? ከአብ ነው ከእግዚአብሔር መንፈስ። ስለዚህ ከመንፈስ ቅዱስ ነው የጸነሰችው እንጂ ከአብ አይደለም አይደለ? ይሄ የእግዚአብሔር ፕሮግራም እኮ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንለው ለምንድን ነው? ከማን ነው የጸነሰችው ማርያም? ንገረን። ከመንፈስ ቅዱስ ከእግዚአብሔር መንፈስ። ስለዚህ ያስጸነሰ ነው አባት የሚባለው ያን ያስጸነሰ። አንተ ይሄ በሰው አይምሮ አስበህ ሰውን አታበላሽ። የሰውን አይምሮ አላልኩም። በሰው አይምሮ አታስብ። ጥያቄውን መልስ። የሰው አይምሮ አይደለም። ከማን ጸንሳ የተገኘችው ማርያም? ከመንፈስ ቅዱስ ነው ከአብ? ከመንፈስ ቅዱስ ከእግዚአብሔር። መጽሐፍ ቅዱስ ያለ ምን እኔን ትጠይቀኛለህ? ስለዚህ የማን ልጅ ነው መባል ያለበት? እንዴ የእግዚአብሔር ልጅ ነው። የአብ ነው የመንፈስ ቅዱስ ልጅ? የእግዚአብሔር ልጅ ተብሏል። የአብ ልጅ ነው የመንፈስ ቅዱስ ልጅ? እኔ እንደዛ ብዬ አልከፍልም። መጽሐፍ ቅዱስ አላለም። የምወደው አንድ ልጅ ያለው ማን ነው? መንፈስ ቅዱስ ነው አብ ነው? አብ ነው የጌታ ሰው። ስለዚህ ልጄ ማለት ያለበት መንፈስ ቅዱስ ነበር። ምክንያቱም ከእርሱ የጸነሰችው ማርያም ይኸው ከአብ መሆን የለበትም። አሁን እንደዚህ እያልክ እኔን አታደነጋግረኝ። አሁን እዚህ ጋር ማመን ያለብህ ነገር እግዚአብሔር ለማዳን ያደረገው ፕሮግራም ነው። እኛን ኃጢአተኞችን እኛን የሰውን ልጅ ሊያድን የሄደበት ፕሮግራም ነው እንጂ አንተ እዚህ ጋር የእግዚአብሔር የመንፈሱ የተወለደ ነው እንዲህ እግዚአብሔር አመባል ያለበት መጽሐፍ የለብህም። ይኸውልህ መጽሐፉ ነው ያለው። ከማን ነው ጸንሳ የተገኘችው ከተባለ ከአብ አይደለም ከእግዚአብሔር መንፈስ። አዎ ስለዚህ እኮ ከመንፈስ ቅዱስ እስከ ጸነሰች ድረስ የመንፈስ ቅዱስ ልጅ ሊባል የሚገባ እንጂ የአብ ልጅ ሊባል አይገባም። ከአብ አልጸነሰችም።